ሰላም ማንቸስተር ዩናይትዳውያን እንደምን አላችሁልኝ? ዛሬ ስለ ዩናይትድ አዳዲስ የተሰሙትን በጁላይ 1 2026 ምን ስለ ክለባችን ዜናዎች ወጡ የሚሉትን ይዤላችሁ መጥቻለሁ። ታዲያ እናንተ ፎሎ፣ ላይክ እና ቪዲዮአችንን ኮፒ ሊንክ በማድረግ ከሁሉም በላይ ከፍ እንደምታረጉን በሙሉ ተስፋ ነው። የመጀመሪያውን ዜና ላጋራችሁ። ማርከስ ራሽፎርድ ወደ ዩናይትድ ሊመለስ የሚችልበት እድል ሰፊ ነው። ኦፍኮርስ ተመልሷል። ነገር ግን በዚህ ክረምት ዩናይትድን ለቆ የሚሄድበት እድል በጣም መጥበቡ እየተነገረ ነው። ፋብሪዚዮ ሮማኖ እንደዘገበው ዩናይትድ ከራሽፎርድ ወኪሎች ጋር ባለፉት 24 ሰዓት ውስጥ ቀጥተኛ ግንኙነት በማድረግ ራሽፎርድ በካሪክ ስር የቀድመ ውድድር ልምምድ ለመመለስ ፈቃደኛ መሆኑን ይፋ አድርገዋል። ባርሴሎና ለራሽፎርድ የቀረበውን 25 ሚሊዮን ፓውንድ ለመክፈል ወይም ኦፕሽን የተሰጣቸውን ለመቀበል ፈቃደኛ ባለመሆናቸው ወደ ዩናይትድ መመለሱ የሚታወቅ ነው። ታዲያ ማርከስ ራሽፎርድ ውሉ እስከ 2028 እንደሚያዘልቀው እንደሚያቆየው ይታወቃልና በዩናይትድ ቤት ቀጣይ በዩናይትድ ቤት ቆይቶ ኮንትራቱን ለመጨረስ ወይንም ደግሞ ከዛ በፊት ከመጡ ደና ክለቦች ማለት ማርከስ ራሽፎርድም ሆነ ዩናይትድ የሚስማሙበትን ዋጋ ካቀረቡ ወደዛ ለመሄድ ያው ፈቃደኝነቱን ገልጿል። ማርከስ ራሽፎርድን በቀጣይ ዓመት በዩናይትድ ማሊያ የምናይበት እድል ሰፊ ይመስለኛል። ያ ደግሞ ያው ክለብ ውስጥ ያለውን ኮምፒቲሽን ያነሳሷል የሚል እምነት አለኝ። ነገር ግን ስጋቶችንም ደግሞ በዛው ልክ ማርከስ ራሽፎርድ ዩናይትድ መልበሻ ክፍልን የመበጥበጥ አቅም አለው የሚል ተቃውሞ ስላለ እናንተ ከወዴት ናችሁ? በሁለተኛነት ማቲያስ ፈርናንዴዝ ያው በዩናይትድ እንደታጣ ይፋ እንደተደረገ ሰምታችኋል። ያው ዩናይትድ ቀረበት እንጂ ፈርናንዴዝ ምን አይነት እድል እንዳበከነ ወደፊት የምናየው ይሆናል። ዞሮ ማቲያስ ፈርናንዴዝ ዩናይትድ ማቲያስ ፈርናንዴዝን ለማስፈረም ያደረገውን ፉክክር መሸነፉ ይታወቃል። ያው ሽንፈቱ ምክንያታዊ ነው ብዬ አምናለሁ በግሌ። ምክንያቱም 85 ሚሊዮን ፓውንድ አንድ አመት ብቻ ፐርፎርም ላረገ ተጫዋች ኢንቨስት ማድረግ ዩናይትድ ከዚህ በፊት ሲያደርገው የነበረውን የዝውውር ፖሊሲ እንደ መድገም ነው የምቆጥረው። ምክንያቱም እነ አንቶኒ እና የመሳሰሉት ተጫዋቾች ላይ ተጠቅመን የከሰርነውን ኪሳራ እስካሁን ታውቁታላችሁ። አሁንም አንቆ የያዘን ተጫዋቾችን እንደልባችን እንዳናስፈርም የያዘን በእነሱ የመጣብን ኪሳራ ነውና እሱንም ከመፍራት አንጻር ይመስለኛል ለሚገባው ተጫዋች የሚገባውን ዋጋ መስጠት። ለነገሩ ያው አሁን ማርኬቱም ላይ ደና የሚባል የመሃል ሜዳ ተጫዋች ያው በዩናይትድ በሚፈልገው ዋጋ ማግኘት ከባድ ነው። ነገር ግን ያው ማቲያስ ፈርናንዴዝ ስለቀረብን ያን ያህል ቀር አላለኝም። ነገር ግን ዞሮ ጨረታውን ተሸንፈናል። ስለዚህ ዩናይትድ ሌላኛው ኢላማው አሌክስ ስኮት የበርነማውዝ የመሃል ተጫዋች ነው። በጣም የሚገርም ብቃት ያለው ተጫዋች ነው። ነገር ግን በርነማውዝ ተጫዋቹን የመልቀቅ ፍላጎትና ዩናይትድ የሚያቀርበው ብር ተመጣጣኝ ነው ብዬ አላምንም። እሱም የመምጣት እድሉ ለኔ ዝቅተኛ ነው። ሜሰን ማውንት አይሸጥም። ይህን ሰምታችኋል። ወደ ኤሲ ሚላን አይሄድም ተብሏል። ዩናይትድ ስለ ተጫዋቹ ምንም አይነት ንግግር አላረግም። ተጫዋቹም እኔ ጋር መቆየት ይፈልጋል። ደሞዙንም ፎሎ፣ ላይክ እና ሼር ሳታደርጉ መቼም አትወጡም። ምክንያቱም ይህ የታላቁ የማንቸስተር